ሰላም እንዴት ናችሁ? ዛሬ ደግሞ የሽንት ቤት ወንበር እንዴት እንደሚገጣጠም እስኪ ላሳያችሁ። ይሄ ካርቶን ውስጥ ያለው የዩዌል ብራንድ የሆነ የሽንት ቤት ወንበር ወይ ደግሞ ቶይሌት ቼር የምንለው ነው። እንግዲህ ቶይሌት ቼር ቤዚካሊ በተለያየ እንትኖች ይሰራሉ፣ ዲዛይኖች ይሰራሉ። ከነዛ ውስጥም ዊል ያላቸው፣ ጎማ ያላቸው፣ የሌላቸው ነው። እነዚህ ደግሞ አብዛኛው ሰው የሚመርጠው ጎማ የሌለው እግሩ መሬት መያዝ የሚችል አይነት ሲሆን እንዲሁም ጠንካራና ዝገት እንትን የማይለው አጀስተብል የሆነውን ነው አብዛኛው ሰው የሚፈልጉት። እንግዲህ እስኪ በቀላል ደቂቃ ውስጥ እንዴት እንደሚገጣጠም ላሳያችሁ። በእነዚህ በአራቱ ክፍተቶች እንግዲህ እግሩን ፒኖች አሉት። ፒኖቹ ክፍተት ውስጥ እንዲገባ በደንብ አስገብተን ፊት እንዲያደርግ እናደርጋለን። ፊት ካደረገ በኋላ ፊክስ ያደርጋል። ይሄ ወንበር አይንቀሳቀስም ማለት ነው። እንደዚህ አራቱንም ወንበሮች እንደዚህ ሰርክሏን ቼክ አድርገን ፒኖቹ እንዲይዙ አድርገን እንደዚህ እናስቀምጣለን። እቺ ደግሞ የምትመለከቷት ፖፖ ናት። ፖፖዋ ደግሞ በሳይዟ በደንብ እንዲገባ ካደረግን በኋላ ስሙዝ እንዲሆን በደንብ ልክክ አድርጎ እንዲገባ እናደርጋለን ማለት ነው። ያው ገብታለች እንደዚህ። ከዛ አሁን ደግሞ ከጎን ይሄ ሳይድ ሬል የምንለውን መደገፊያ ክንዳችን ወይ ደግሞ እጃችን የሚያርፍበት ምንደገፍበት በሁለቱም አቅጣጫ እናስገባለን ማለት ነው። እሱም በቀላሉ እንዲህ ይገባል እንደምታዩት። ከዛ ውጭ ደግሞ ከኋላ የምንደገፍበትን ቀጣዩን ስቴፕ ላይ እናስገባለን ማለት ነው። ይህንን በደንብ ፊት አድርጎ እንዲገባ ፊክስ እናደርጋለን። ከዛ በኋላ ደግሞ እንዳይቆረቁረን አሁን የሚቀረን ምንድነው? ከላይ የምናለብሳቸው ከበር አለ ማለት ነው። እሱንም ከካርቶና ውስጥ አወጥተን በደንብ እንዲለብስ እናደርጋለን። እንዳይቆረቁር ስንደገፍበትም ስንቀመጥበትም ምቾት እንዲሰጠን ነው። ይኸው እዚህ ጋር እንደምትመለከቱት እንደዚች ከበር አድርገን እናለብሳለን ማለት ነው። ስፖንጂ ነው ዊችስ መታጠብ የሚችል ውሃ ቢነካው ፕሪቨንት እንትን ያለው ነው። ሶ እንደዚህ ካስገባን በኋላ ፖፖዋን ስንፈልግ እንደዚህ ከፍተን ወደ ላይ አውጥተን የምንፈልገው የምንጠቀመውን ነገር እንደዚህ አውጥተን እንትን ማድረግ እንችላለን ማለት ነው። እንደዛ ከስር ደግሞ በደንብ ስሙዝ አድርገን ካስገባን በኋላ ቁመትም ደግሞ ማስረዘም ማሳጠርም እንችላለን። እነዚህን የመሳሰሉትን የሽንት ቤት ወንበርና ዊልቸሮች እንዲሁም ደግሞ የሞቢሊቲ ኤድ ከፈለጋችሁ ከኒው ላይፍ ሆም ቤዝድ ሄልዝ ኬር ግሩፕ እንዲሁም ከክሊኒካል ኬር ስቶር ታገኛላችሁ። ደውሉልን። ባባይ